ከጌታ ጸጋና ሰላም ይብዛላችሁ። እንዴት አላችሁ? አስቀድመን እንፈልግ፣ አስቀድማችሁ ፈልጉ፣ አስቀድሜ ልፈልግ። አስቀድሜ መፈለግ ያለብኝ ነገር ምንድን ነው? የእግዚአብሔር ቃልስ ስለዚህ ጉዳይ ምን ይላል? እስቲ ከእግዚአብሔር ቃል ማቴዎስ ወንጌል ምዕራፍ 6 ከቁጥር 33ን እናንብብ። የእግዚአብሔር ቃል እንዲህ ይላል፣ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። የአምላካችን የእግዚአብሔር ስም ለዘላለም የተመሰገነ ይሁን። እንግዲህ የእግዚአብሔር ቃል ሲናገር ነገር ግን ብሎ ይለናል። ከላይ የተዘረዘሩት ነገሮችን ፈልጉ ሳይሆን እርሱን ትታችሁ መፈለግ ያለባችሁ የእግዚአብሔርን ጽድቅና እንዲሁም የእግዚአብሔርን መንግሥት ፈልጉ፣ ሌላው ሁሉ ይጨመርላችኋል። ሌላው ብሎ የሚያነሳው ነገር ግን ከማለቱ በፊት ያሉትን ነገሮችን እርሱ እግዚአብሔር አምላካችን ያዘጋጀልናል፣ ይሰጠናል። እንዴት ነው ከውጫውያን ወይም ከዓለም ካሉ ሰዎች የምንለይበት አንዱ መለያችን የምንፈልገው ነገር ነው? ምንድን ነው በሕይወታችሁ አስቀድማችሁ የምትፈልጉት? ምንድን ነው በሕይወቴ አስቀድሜ የምፈልገው? ከምንም ነገር በላይ አብልጬ የምፈልገው ነገር እንግዲህ እግዚአብሔርን ከሚያውቁና እግዚአብሔርን ከማያውቁ ሰዎች መካከል ሊለይ ዘንድ የሚችለው ነገር ይህ ጉዳይ ነው። እንግዲህ በዓለም ያሉ ሰዎች የሚፈልጉት በዓለም ያለውን ነገር ይፈልጋሉ። በጌታ የሆኑ ሰዎች፣ ወደ እግዚአብሔር መንግሥት የመጡ ሰዎች፣ ከእግዚአብሔር ጽድቅ የተካፈሉ ሰዎች የሚፈልጉት ነገር ደግሞ የእግዚአብሔርን ጽድቅና የእግዚአብሔርን መንግሥት እርሱን መምሰልን ዕለት ዕለት ይለማመዳሉ፣ ዕለት ዕለት ይፈልጋሉ። ስለዚህ ልክ ዓለማውያን ወይም በክርስቶስ ኢየሱስ አምኖ ያልዳኑ ሰዎች እንደሚፈልጉ አይነት ነገር መፈለግ የለብንም። ከሁሉም በላይ ልንፈልገው ዘንድ የተገባን ነገር የእግዚአብሔር መንግሥት፣ የእግዚአብሔር ጽድቅ ነው። መጽሐፍ ቅዱስ ሲናገር ሮሜ ለምንድን ነው የሚለው? የእግዚአብሔር ጽድቅ በመንፈስ ቅዱስ የሆነ ደስታ እና ሰላም እንጂ መብልና መጠጥ ጉዳይ አይደለም ይላል። ስለዚህ ሌላኛው መንግሥት ደግሞ ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ሳይሆን መብልና መጠጥ ነው። የሚረካው፣ የሚመሰረተው፣ የሚጸናው በመብልና በመጠጥ ነው። የእኛ መሰረትና የእኛ መንግሥት ደግሞ በእግዚአብሔር መንግሥትና በእግዚአብሔር ጽድቅ የሚጸና ነው። ምክንያቱም የመጣነው ወደዚህኛው ዓለም ስለሆነ ከዛኛው ዓለም ወጥተን ወደዚህኛው ዓለም ስለተቀላቀልን ልንፈልግና ልንሻ በሕይወታችን ልናስቀድመው ዘንድ የሚገባ ነገር ቢኖር የእግዚአብሔር ጽድቅና እግዚአብሔር መንግሥት ነው። ሌላው ነገር ሁሉ አባታችን ያውቃል። ሌላው ነገር ሁሉ እንደሚያስፈልገን የሰማይ አምላካችን እግዚአብሔር ያውቃል። ለሥጋችን የምንበላውን፣ የምንለብሰውን፣ የምንጠጣው ነገር ሁሉ እግዚአብሔር አምላካችን ያዘጋጅልናል። እኛ ግን የእግዚአብሔርን ጽድቅ፣ የእግዚአብሔርን መንግሥት እንፈልግ። ዛሬ ላይ ሰዎች የተለያዩ ነገሮች ይፈልጋሉ። አንተስ በጌታ የሆንክ፣ አንቺስ በጌታ የሆንሽ እህቴ ምንድን ነው የምትፈልጊው? እኔስ በጌታ የሆንኩኝ ምንድን ነው የምፈልገው? ምድራዊው ነው? አላፊ ጠፊው ነው? ጳውሎስ በላይ ያለውን እሹ እንጂ በምድር ላይ ያለውን አይደለም ብሎ ይላል። የሰው ነፍስ በገንዘብ ብዛት አይደለም፣ ከእግዚአብሔር አፍ በሚወጣው ቃል እንጂ በመብልና በመጠጥ ብቻ አይኖርም። የእኛ መኖሪያችን አምላካችን መንግሥት ነው። የእኛ መኖሪያችን የእግዚአብሔር ጽድቅ ቅድስና ነው። የእግዚአብሔር ሰላም